ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ቤተሰቦች መድፈኞቹ የኢንተር ሚላኑን ኮከብ ካርሎስ ኦጎስቶን፣ የቼልሲውን ግብ ጠባቂ ኬፓ አሪዛባጋላ እንዲሁም የብሬንትፎርዱን አምበል ክርስቲያን ኖርጋርድ ለማስፈረም ጫፍ መድረሳቸው ተሰምቷል። ይህም መረጃ የዳሰስንበትን ልዩ ዘገባ ይዘን ቀርበናል። ለዩኒክ ስፖርት ዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። መድፈኞቹ የኢንተር ሚላኑን ኮከብ ካርሎስ ኦጎስቶ ሊያዘዋውሩት ንግግር መጀመራቸው ተዘገበ። የመድፈኞቹን ቀልብ የሳበው ካርሎስ ኦጎስቶ ከኢንተር ሚላን ጋር የሴሪኤ ዋንጫ ማንሳት የቻለ ሲሆን አርሰናል በክረምቱ የዝውውር መስኮት ተጫዋቹን ለማዘዋወር ጠንክሮ እየሰራ መሆኑ ተገልጿል። የአርሰናሉን ስፖርቲንግ ዳይሬክተር አንድሬ ቤርታን ትኩረት የሳበው ተከላካዩ ካርሎስ ኦጎስቶ መድፈኞቹ ያለባቸውን የተከላካይ ክፍተት ለመሙላት ትልቅ አስተዋጽኦ እንዳለው ተዘግቧል። የኢንተር ሚላን አሰልጣኝ ሲሞኔ ኢንዛጊ ከኃላፊነታቸው መነሳታቸውን ተከትሎ የመሰለፍ ዕድል ላያገኝ ይችላል የተባለለት ባለተሰጥኦ ተከላካይ ካርሎስ ኦጎስቶ 26ኛ ዓመቱ ላይ የሚገኝ ኢንተርናሽናል ሲሆን የግራ መስመር ተመላላሽ ተከላካይ ቦታ ላይ ጥሩ መንቀሳቀስ የሚችል ተጫዋች መሆኑ ተነግሮለታል። ከግራ መስመር ተመላላሽ ተከላካይ ቦታ በተጨማሪ የተከላካይ አማካይ ቦታና የመሃል ተከላካይ ቦታ ላይ መጫወት መቻሉ በአሰልጣኝ ሚኬል አርቴታ ተመራጭ አድርጎታል ተብሏል። መድፈኞቹ ተጫዋቹን በ30 ሚሊዮን ዩሮ ሊያስፈርሙት ጫፍ መድረሳቸው ተሰምቷል። አርሰናሎች ከኢንተር ሚላኑ ኮከብ ካርሎስ ኦጎስቶ በተጨማሪ ኬፓን ከቼልሲ፣ ክርስቲያን ኖርጋርድን ከብሬንትፎርድ እንዲሁም ማርቲን ዙሜንዲን ከሪያል ሶሼዳድ ለማስፈረም ስምምነት ላይ መድረሳቸው ተገልጿል። የመድፈኞቹ አሰልጣኝ ሚኬል አርቴታ 9 ቁጥር ጨራሽ አጥቂ ለማስፈረም ቤንጃሚን ሴስኮን እና ቪክተር ጊዮኮሬሽን የግሉ ለማድረግ በርካታ ድርድሮችን ቢያደርግም እንዳልተሳካለት መረጃዎች ወጥተዋል። በጉዳዩ ተስፋ ያልቆረጠው አሰልጣኝ ሚኬል አርቴታ ሌላ 9 ቁጥር ጨራሽ አጥቂ እያማተረ መሆኑ ተብራርቷል። የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ተጨማሪ ተጫዋቾችን ማስፈረም እንዳለባቸው በተደጋጋሚ የተነገራቸው መድፈኞቹ በክረምቱ የዝውውር መስኮት የሚያስፈርሟቸው ተጫዋቾች የዋንጫ ተስፋቸውን እንደሚጨምሩት ይጠበቃል። አሜሪካ በሚካሄደው የዓለም ክለቦች ዋንጫ ላይ ከኢንተር ሚላን ጋር እየተጫወተ ያለው ካርሎስ ኦጎስቶ በ2024-25 የውድድር ዓመት በሴሪኤው 29 ጨዋታዎች ላይ ተሰልፎ 3 ጎሎችን ማስቆጠር መቻሉ ተገልጿል። ብራዚላዊው ኢንተርናሽናል ካርሎስ ኦጎስቶ የእንግሊዝን እግር ኳስ በፍጥነት በመላመድ ለመድፈኞቹ የኋላ ደጀን እንደሚሆን ይጠበቃል። በክንፍ ቦታ መጫወት እንደሚችል የተነገረለት ካርሎስ ኦጎስቶ ከባየር ሙኒክ ጋር ስሙ ለተያዘው ማርቲኔሊ ጥሩ ተተኪ መሆን እንደሚችል ተገልጿል። ካርሎስ ኦጎስቶ አርሰናልን ለመቀላቀል ጫፍ መድረሱ ለተጫዋቹ ትልቅ ስኬት ነው ተብሏል። አርሰናል በየዓመቱ በፕሪሚየር ሊግና ሻምፒዮንስ ሊግ ጨዋታዎች ወሳኝ ተፎካካሪ የሆነ የመጣ ቡድን ሲሆን በዚህ ቡድን ተጫዋቹ መፈለጉ መልካም ዜና ነው ተብሏል። በመጪው ሳምንት ከተጫዋቹ ጋር የሚኖረው ስምምነት እንደሚጠናቀቅ ይጠበቃል ተብሏል። ኢንተር ሚላኖች የ2024-25 የሴሪኤውን ዋንጫ ማሳካት አለመቻላቸው የሚታወስ ሲሆን በተመሳሳይ በአውሮፓ ሻምፒዮንስ ሊግ ውድድር ለፍጻሜው ጨዋታ መድረስ ቢችሉም በፓሪስ ሴን ጀርሜኖች ተሸንፈው ዋንጫውን ማጣታቸው አይዘነጋም። ከካርሎስ ኦጎስቶ በተጨማሪ መድፈኞቹ የቼልሲውን ግብ ጠባቂ ኬፓ አሪዛባላጋ ለማስፈረም ጫፍ መድረሱ ተገልጿል። የዴቪድ ራያ ተጠባባቂ በረኛ እያማተሩ ያሉት አርሰናሎች የ30 ዓመቱን የቼልሲ ግብ ጠባቂ ኬፓ አሪዛባላጋ ለማስፈረም ሂደቶች መጀመራቸው ተነግሯል። ሁለተኛ ግብ ጠባቂ ሲያማትሩ የቆዩት መድፈኞቹ ማረፊያቸውን የቼልሲው ኬፓ አሪዛባላጋ ላይ አድርገዋል። ከቦርንማውዝ በውሰት ኤምሬት ስቴዲየም የቆየው ኔቶ ውሉን ጨርሶ ወደ ቦርንማውዝ በመመለሱ ምክንያት ሁለተኛ በረኛ ያስፈለጋቸው መድፈኞቹ ኬፓ አሪዛባላጋን ምርጫቸው አድርገዋል። ኬፓ አሪዛባላጋ ከልጅነት ክለቡ አትሌቲክ ቢልባኦ በ2018 ቼልሲን ሲቀላቀል የዓለማችን ውዱ ግብ ጠባቂ በተባለለት ዋጋ በ72 ሚሊዮን ፓውንድ ስታንፎርድ ብሪጅ መድረሱ አይዘነጋም። ስፔናዊ ኢንተርናሽናል ኬፓ የስፔን ብሔራዊ ቡድን ዋና ግብ ጠባቂ ሆኖ ያገለገለ ሲሆን ከቼልሲ ጋር ደግሞ 163 ጨዋታዎች ላይ ተሰልፎ ተጫውቷል። በ7 ዓመታት የስታንፎርድ ብሪጅ ቆይታው 4 ዋንጫዎችን ማሳካት ችሏል። በ2023-24 የውድድር ዓመት ደግሞ ወደ ስፔን ላሊጋው ክለብ ሪያል ማድሪድ በውሰት በመሄድ የላሊጋውንና የሻምፒዮንስ ሊግ ዋንጫውን ማሳካት ችሏል።
ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ስፔናዊው ግብ ጠባቂ በቅርቡ ኤሚሬትስ ስቴዲየም ይደርሳል ተብሏል። ኬፓ አሪዛባላጋ ከዴቪድ ራያ ጋር የቋሚ አሰላለፍ ቦታ ለማግኘት ብርቱ ፉክክር እንደሚያደርጉ ይጠበቃል። በተያያዘ መረጃ መድፈኞቹ የብሬንትፎርዱን አምበል ክሪስቲያን ኖርጋርድን ለማስፈረም ጠንከር ያለ ንግግር መጀመራቸው ተገልጿል። የ31 ዓመቱ ዴንማርካዊው ክሪስቲያን ኖርጋርድ በ11 ሚሊዮን ዩሮ ወደ ኤሚሬትስ ለማዘዋወር የሕክምና ምርመራ ብቻ እንደቀረው ተነግሯል። የአማካይ ቦታ ተጫዋቹ ኖርጋርድ ከማርቲን ዙሜንዲ ጋር በጋራ የአማካይ ቦታውን እንደሚሸፍኑ ይጠበቃል። ጋናዊው ኢንተርናሽናል ቶማስ ፓርቴ ከኤሚሬትስ መውጫ በር ላይ መድረሱ የተገለጸ ሲሆን ከአርሰናል ጋር ያለውን ውል እንዲያራዝም የተጠየቀ ቢሆንም እስካሁን ድረስ ውሉን አላራዘመም። የቶማስ ፓርቴ ትክክል ሊሆን የሚችል ሁነኛ የመሃል ክፍል ተጫዋች እየፈለጉ ያሉት አሰልጣኝ ሚኬል አርቴታ እና ስፖርቲንግ ዳይሬክተሩ አንድሬ ቤርታ የብሬንትፎርዱን አምበል ክሪስቲያን ኖርጋርድ ላይ አነጣጥረዋል ተብሏል። በ2024-25 የፕሪሚየር ሊጉ የውድድር ዓመት በርካታ የእግር ኳስ ሜዳ ክፍሉን ማካለል ከቻሉ 20 የፕሪሚየር ሊጉ ተጫዋቾች መካከል አንዱ የሆነው ክሪስቲያን ኖርጋርድ የአርሰናል ፈራሚ ሊሆን ጫፍ ደርሷል። የ31 ዓመቱ ክሪስቲያን ኖርጋርድ በዚህ ዕድሜው የአሰልጣኝ ሚኬል አርቴታን ቀልብ መሳብ መቻሉ መነጋገሪያ ሆኗል። ክብራትና ክብራን ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።